በዚህ ቪዲዮ ላይ የምንመለከተው ፕሮፌሽናሎች ወይም ደግሞ ግለሰብ ባለሙያዎች የኢትዮጵያን የነዳጅና ኢነርጂ ባለስልጣንን የድረገጽ አድራሻ በመጠቀም እንዴት መመዝገብ፣ በተመዘገቡት አካውንት እንዴት መግባትና ከገቡ በኋላ ደግሞ የተለያዩ አገልግሎቶችን ለማግኘት እንዴት ማመልከት እንደሚችሉ ይሆናል ማለት ነው። ስለዚህ በመጀመሪያ ማንኛውንም ብሮዘር ወይም ደግሞ አሳሽ በመጠቀም ሰርች ማድረጊያ ቦታው ላይ https:// እንደገና /ews.pea.gov.et ብለን እንጽፍና ወደ ውስጥ እንገባለን ወይም ደግሞ ኢንተርን እንጫናለን ማለት ነው። ስለዚህ ወደ ውስጥ ስንገባ ይህንን የድረገጽ አድራሻ እናገኛለን ማለት ነው። መመዝገብ የፈለገ ፕሮፌሽናል ማንኛውም ፕሮፌሽናል ወይም ደግሞ ግለሰብ ባለሙያ በስተቀኝ በኩል ያለውን የቁልፍ ምልክት ይጫናል ማለት ነው። የቁልፍ ምልክቱን ሲጫን ሶስት አማራጮችን እናገኛለን። እዚህ ከሶስቱ አማራጮች ሶስተኛውን ናሽናል አይዲ የሚለውን በመጠቀም ይሆናል ማለት ነው የምንመዘገበው። እሷን አማራጭ እንነካታለን። እዚህ ናሽናል አይዲ የሚለውን አማራጭ ስንመርጥ ይሄንን ፔጅ እናገኛለን ማለት ነው። ከመመዝገባችን በፊት የምናስገባው የናሽናል አይዲ ቁጥር ትክክል ስለመሆኑ ማረጋገጫ መስጠት አለብን ማለት ነው መጀመሪያ። ስለዚህ ኢንተር ዩር ፋን ነምበር የሚለው ላይ 16 ዲጂት ያለውን ፋን ቁጥራችንን እናስገባለን ማለት ነው። ስለዚህ የፋን ቁጥራችንን ሞልተን ስንጨርስ ጌት ኦቲፒ ምትላለች ዋን ታይም ፓስዋርድ እንዲልክልን እሷን በተን እንጫናታለን። ስለዚህ ከዚህ በኋላ በስልካችን 6 ዲጂት ያለውን የቬሪፊኬሽን ኮድ ይልክልናል። እሱን ኮድ እዚህ ጋር እናስገባለን ማለት ነው። ስለዚህ በስልካችን የተላከልን ቁጥር አስገብተን ስንጨርስ ቬሪፋይ የምትል በተናለች እሷን እንነካታለን። እሺ በቀጣይ ደግሞ የምንመለከተው በዚህ የዌብሳይት አድራሻ ላይ አካውንት ያለው ሰው የባለሙያ ፍቃድ ለመቀበል እንዴት ማመልከት እንደሚችል ይሆናል ማለት ነው። ስለዚህ ሎጊን ካደረግን በኋላ እዚህ ጋር ካሉት አማራጮች ውስጥ ሰርቪስ ምትል ፔጅ አለች። እሷን ፔጅ እንነካታለን። ሰርቪስ ሚለውን ፔጅ ስንነካ እዚህ ጋር ሁለት አማራጮች እናገኛለን ማለት ነው። ስለዚህ አመልካቹ ግለሰብ ስለሆነ ወይ ደግሞ ፕሮፌሽናል ስለሆነ የመጀመሪያውን አማራጭ ይጠቀማል ማለት ነው። የመጀመሪያውን አማራጭ እዚህ ጋር ቀስት ምልክቷን እንነካታለን። የቀስት ምልክቱን ስንነካ በውስጡ ሌሎች 5 አማራጮችን እናገኛለን ማለት ነው። እነኛ 5 አማራጮች ማመልከት የምንፈልጋቸው ሰርቪሶች ናቸው። ስለዚህ ለምሳሌ አመልካቹ ማመልከት የፈለገው ለኤሌክትሪካል ኢንስታሌሽን ከሆነ እዚህ ጋር ኤሌክትሪካል ኢንስታሌሽን የሚለውን አማራጭ ይጠቀማል። ቀስቷን ይነካል ማለት ነው። እሱን ስንነካ በውስጡ ደግሞ ሌሎች 4 አማራጮች ይኖራሉ። አዲስ ከሆነ ማውጣት የፈለግነው ኒው ኤሌክትሪካል ኢንስታሌሽን የሚለውን አማራጭ እንጠቀማለን። ለማሳደስ ከሆነ ሪኒ የሚለውን አማራጭ እንጠቀማለን። ለመተካት ሪፕሌስመንት፣ አፕግሬድ ለማድረግ ደግሞ አፕግሬድ የምትለውን አማራጭ እንጠቀማለን ማለት ነው። ስለዚህ ኒው የሚለውን አማራጭ እንጠቀምና እንክፈት። ኒው የሚለውን ስንነካ እዚህ ጋር ፔትሮሊየም ኤንድ ኢነርጂ አውቶሪቲ የምትል ትመጣለች። እሷን እንነካታለን። እሷን ስንነካ ደግሞ ኦፕን ምትል ትመጣለች። እሱን እንነካለን። ኦፕን የሚለውን ስንነካ ኤሌክትሪካል ኢንስታሌሽን በውስጡ ግሬዶች ስላሉት እዚህ ጋር የግሬዶችን ወይ ደግሞ የደረጃ ዝርዝሮችን እናገኛለን ማለት ነው። አመልካቹ ማመልከት የፈለገውን ደረጃ ይመርጣል ማለት ነው። ለምሳሌ እኔ ደረጃ 3ን እንምረጥ። ደረጃውን ከመረጥን በኋላ እንደዚህ አይነት የሙያ ብቃት ማመልከቻ ቅጽ ይመጣልናል ማለት ነው። ስለዚህ ቅጹ በሚጠይቀን መሰረት እያንዳንዱን ፐርሰናል ኢንፎርሜሽኖች እዚህ ጋር ቅጹ ላይ እናስገባለን ማለት ነው።
እዚህ ቅጹ የሚጠይቀንን ጥያቄዎች እንዳለ አስገብተን ከጨረስን በኋላ መጨረሻ ላይ እዚህ ጋር ማረጋገጫ ወይም ኮንፊርሜሽን እንሰጥና እዚህ በግራ በኩል ሴቭ ምትል በተናለች እሷን እንነካታለን። ሴቭ ሚለውን በተን ስነካ እንደዚህ አይነት የሰክሰስ ቴክስት ይልክልናል ማለት ነው። እንደገና ደግሞ እዚህ ጋር ከላይ አፕሊኬሽን ነምበር ላይ የኛን የመከታተያ ቁጥር ጀነሬት ያደርግልናል ማለት ነው። ስለዚህ በዚህ ቁጥር ይሆናል ይሄንን ማመልከቻችንን የምንከታተለው ማለት ነው። እዚህ በቀጣይ ኔክስት እንልና ወደ ቀጣዩ እንሄዳለን። ኔክስት ሚለውን ስነካ ደግሞ እዚህ ጋር የአመልካቹን ስም ያመጣልናል። እንግሊዘኛውን ይዞልን ይመጣል። አማርኛውን ደግሞ ራሳችን እናስገባለን። እዚህ ናሽናሊቲውን፣ ጾታ፣ እዚህ ጋር ደግሞ አድራሻ፣ ሪጅን፣ ዞን፣ ወረዳ እያንዳንዱን ነገር የስልክ ቁጥር ጨምሮ እናስገባለን ማለት ነው። ፎቶ ደግሞ እንደገና ያመለከትነውን ፎቶ ይዞልን ይመጣል ማለት ነው ከናሽናል አይዲው። ከፈለግን አፕሎድ ብለን ፎቶ መቀየር እንችላለን። እዚህ እያንዳንዱን ፎርም ሞልተን ስንጨርስ እዚህ ጋር አፕዴት ምትል በተን ትበራልናለች። አፕዴት የሚለውን በተን እንነካለን። አፕዴት የሚለውን በተን ከነካን በኋላ ሴቭ ያደርግልናል ያስገባነውን ኢንፎርሜሽን። ኔክስት ምትሏ በተን ትበራልናለች። እዚህ ኔክስት እንልና ወደ ቀጣዩ እንሄዳለን ማለት ነው። ከፐርሰናል ኢንፎርሜሽን በኋላ የምናገኘው ደግሞ እዚህ ጋር በዚህ ሰርቪስ ላይሰንስ ለመቀበል አመልካቹ ማሟላት ያለበት አፕሎድ ማድረግ ያለበት ፋይሎች አሉ። የነኛ ፋይሎች ስም እዚህ በዚህ በኩል ስማቸው ተዘርዝሮ እናገኛለን። ስለዚህ በስማቸው መሰረት እያንዳንዱን ፋይል አፕሎድ እናደርጋለን ማለት ነው። እዚህ የተጠየቅናቸውን እያንዳንዱን ፋይል አፕሎድ አድርገን ከጨረስን እዚህ ጋር ኔክስት ምትል በተናለች ኔክስት ብለን እንሄዳለን ማለት ነው። ኔክስት ብለን ስንል ስለዚህ ከአሁን በኋላ ምንም መሙላት የሚጠበቅበት ነገር የለም። ቀጥታ ማመልከቻውን ሰብሚት ማለት ነው የሚጠበቅብን ማለት ነው። ሰብሚት ብለን ወደ የነዳጅና ኢነርጂ ባለስልጣን ሰራተኞች ማመልከቻችን ይላክልናል ማለት ነው። ሰብሚት ሚለውን በተን ከነካን፣ ነገር ግን ወደ ኋላ መመለስ ከፈለግንና ቼክ ማድረግ ያለብን ነገር ካለ ፕሪቪየስ ምትለውን ነክተን ቼክ ማድረግ እንፈልጋለን። ከዛም በተጨማሪ ይህንን አፕሊኬሽን አቁመን እንደገና ደግሞ መቀጠል የሆነ ሰዓት ላይ መቀጠል ምንፈልግ ከሆነ ፔንድ እንልና ፔንድ አድርገ ነው ከዛ ደግሞ የፈለገን ሰዓት እንደገና ከፍተን እንቀጥላለን ማለት ነው። ድሌት ምትለዋ ደግሞ ይህንን አፕሊኬሽን ሙሉ ለሙሉ መደለት ከፈለግን ድሌት ሚለውን አማራጭ ተጠቅመን እንደልታለን ማለት ነው። ለምሳሌ ፔንድ ሚለውን እንንካ። ፔንድ ብዬ ስል እዚህ ጋር ማይ አፕሊኬሽን ሚለው ፔጅ ላይ ገብተን ነው ማለት ነው ፔንድ የሆነው የምናገኘው። ማይ አፕሊኬሽን ሚለው ፔጅ ላይ ስንገባ እዚህ ጋር አዲስ ኤሌክትሪክ ኢንስታሌሽን ማመልከቻ ደረጃ 3 ፔንድ የሆነ አፕሊኬሽን አለ ማለት ነው። ፒክ ምትል በተናለች ፒክ አድርገን እንደገና የፈለግን ሰዓት ላይ መርጠናት እንደገና መቀጠል እንችላለን ማለት ነው። እዚህ ጋር መቀየር የምንፈልገው ነገር ካለ የስራ ሁኔታ፣ የትምህርት ደረጃ እንቀይርና እንደገና ሴቭ እናደርጋለን። ማንቀይርም ከሆነ ችግር የለውም ሴቭ አድርገን እንቀጥላለን ማለት ነው። ሴቭ ካደረግን በኋላ ኔክስት እንላለን። እዚህ ጋም አድራሻ የአማርኛ ስማችንን ምናልባት ልክ ካልሆነን መቀየር ከፈለግን ስልክ ቁጥራችንን መቀየር እንችላለን። ፎቶም መቀየር ከፈለግን መቀየር እንችላለን። ስንጨርስ አፕዴት እንላለን።
ከዛ በቀጣይ ኔክስት ምትላለች እሷን እንነካታለን። እዚህ ጋም አፕሎድ ካደረግናቸው ውስጥ መቀየር የምንፈልገው ካለ ሪሙቭ እናደርገውና እንደገና አፕሎድ እናደርጋለን ማለት ነው። ከሌለ ግን ኔክስት ብለን እንቀጥላለን። ስለዚህ ያመለከትነው ማመልከቻ ሙሉ መሆኑን ካረጋገጥን በኋላ እዚህ ጋር ሰሚት ምትላለች። ሰሚት የሚለውን በተን ነክተን ማመልከቻችንን እንልካለን ማለት ነው።